የምትፈሪው? ናዮ በእናትሽ ውጪ አንቺ ከዚህ ነገር እድሜ ሳይሄድ ከሱ ጋር ጨረሽም ይላል ሰው እንኳን ወደ ህይወትሽ አይመጣም። የሆነ ውጥንቅጡ የወጣ ህይወት ውስጥ ነው ያለሽ ወይ ትዳር ውስጥ አይደለሽ ከሱ ጋር ወይ አዳር ውስጥ አይደለሽ ወይም ደግሞ የራስሽ የሆነ ነገር እንኳን ተምረሽ አትሰሪም ምን ውስጥም አይደለሽ። እናትሽ ተሰቃየች እናትሽ ራሷ እንዳታጠፋ ያንቺ ራስ ማጥፋት አስደንግጧት ሚካኤል ቤተክርስቲያን ወስዳ እንደዛ እግርሽ ላይ ተደፍታ ለመነች። ታይው ልጅ እኔ ላሳድግልሽ ልጅሽን አንቺ ህይወትሽ ላይ ትኩረት አድርጊ አለች። ሲደውልላት ልጇን እናቷ ጋር ተታይዳ ተናፍታ ትመጣለች ጋይስ። ምክንያቱም ይሄን ቪዲዮ አሁን በቅርብ ነው ያዘባት። አሁን በቅርብ መጀመሪያ ጊዜ ልጅ ሲያረግዙ መኪና ውስጥ ነው ነፋት ሳክራ እሸኝሻለሁ ብሎ እንደ መድፈር ቁጠሩት እንደ መድፈር። ጆን ዳንኤል ወደፊት ብለሽ የጻፍሽው ወይ እሙሙሽን ከነጸጉር አዘጋጅለት ወይ የልጅሽን ስጩ። ገብቶሻል? ቆሻሻ ልቃሚ ንፍጣ ጎረቤት ሲታማ ለራስ ስትርስማል እናንተ ከመደገፍና ከመቃወም ነው። አረ እዚህ ሚዲያ ላይ ግን ሰው የለም ከስ ማለት ምን እንደተፈጠረ አለለም ፎከስ የሚያርጉት ሄለን ትመቸኛለች ከሚለው አጀንዳ የሚያዩት እኔ ምንድነኛ እንትን ምለው አይ ሄለን በእንደዚህ አይነት ስሜት ውስጥ የናዮም ፎቶ ታወጣለች ነው። ጆን ዳንኤል መታ ሃይበለኝ ላውጣና ውሸት ነው በል ውሸት ነው ስትለኝ እኔ ለቀዋለሁ። ናዮ ራስሽ መተሽ ነይ አሁን ሃይበይ ልላክልሽ ከዛን እነሱ በአፋቸው ውሸት ነው ካሉ እኔ ለቀዋለሁ። ውሸት ነው የሚል እንትን ማለፊያ ይስጡኝ። ውሸት ነው ማለት ማለፊያ ነው ለኔ። በዚህ እንስማማ። ጆን አሁን እየጠበቁ ነው። ይሄን ቴሌፎን ያስኩት በውስጥ ከጻፍክ አሁን ልክላለሁ። አሁን ናዮ አሁን ልክልሻለሁ። ሃይ ብቻ በይ ትክክለኛ የልጁን እናት የሚወዳት ማይ ላቭ ማይ ድሪም ማይ ምናምን እዛ በሪፕላይ እንደሚያደርገው ከሆነ ለጃኒ መጥቶ በ100,000 ሰው ፊት ልጄና ሚስቴ እየጠሩኝ ነው ብሎ እንዳብራራው ዛሬ አንቺ ስሟን አንስተሻል። እንደዚህ አይነት መረጃ አለኝ እያልሽ ነው። ወጥቶ ሚስቱን ዲፌንስ ማድረግ አለበት። ውሸት ነው የሚወራብኝ ነገር ውሸት ነው፣ ያረኩት ነገር የለም፣ እኔ ከሚስቴ ጋር በፍቅር ነው የምኖረው ብሎ ቻሌንጅ አድርግ። ካላደረገ የልጁን እናት ኬርለስ ነው ማለት ነው። ለምን ለጃኒ ሲባል ተንገብግቦ ነው የመጣው። ያችንም ቃል አንረሳለትም። ከልጄና ሚስቴ እየጠበቁኝ ነው ብሎ ተሞላቆ በስሟ ነግዶ ነው ሄደው በሷ ከቨራ ያ ሰምተናል ነበርን። ስለዚህ ዛሬ አንቺ ሄለን ውሸታም ከሆንሽ የልጁን እናት የሱን ህይወት እንደዚህ እያልሽ ነው ያለሽው። ወጥቶ መልስ ይስጥ። እሱን የምትወዱት ሰዎች ናዮን የምትወዱ ሄዳችሁ ፑሽ አርጉ። እዚህ ጋር ያላችሁ ሰዎች ዝም ብሎ ላይቭ ላይ የገባ እያላገጠ አይኑን አፍቶ መውጣት አይችልም። የልጁ እናት ናት ስሟ የተነሳው። እወዳታለሁ እያለ ፎቶ እየለጠፈ ሲያጃጅለን የሰነበተው ሳምንት ሙሉ ሽፋን አይሰራም። ወንጀል እየሰራ በሷ ስም ውሸታም ከሆነ ውሸታም አይቀጥልም። ለስ ቻሌንጅ አርጋት ሄለንን። ለምን የልጁ እናት ናት ናዮ። ልክ ለጃኒ ወጥቶ እንደተንገበገበው ጃኒ እኮ ተደበደብኩኝ እንደዚህ አቢዩዝ አረገኝ ስትል መጥቶ ስለ አዶናይ ነበር ያወራው። እርቃኗን ስለመደወሏ ቀድሞ ነው። እኔ እንትን አላልኩም ምን ያልደበደብኳትም የሚል መልስ አልነበረም ለጆከር የሰጠው። ከድብደባው በፊት ጃኒ ከከሰሰችው ስለ አካውንት መዘጋትና ስለ ድብደባ ሲጠየቅ እሱ ግን ሲመልስ የነበረው ራቁቷን ደውላልኛለች የሚል መልስ ከሽንት ቤት ነበር ሲያስተላልፍ የነበረው ራሱን ዲፌንድ ለማድረግ አይደለም። አሁንም በልጁ እናት ላይ ዲፌንስ መስጠት ግድ ይለዋል። ከዛ ሄለን ስማጥፊም ትሁን ባለጌም ትሁን ውሸታምም ትሁን እኛ ከሷ አንደበት እንፈልጋለን። ናዮና እንደዚህ ያለሳ ማፍቀርና ማመን ወይኔ እንደዚህ ቲክቶክ በዝንደ ሽከም ማለት ሲዋክ ሰበን ታዲያ ምን ይጠበስ የኔ ፍቅር ሌላ እኮ ይመጣል።
ከደብለሽ እንዴ ገና እኮ 20 ዓመት ያልሞላኝ ሴት እኮ ነኝ። እኔ ፍቅር ስራዬ ነው ያሳሰበኝ። ገብታችሁ ሪፖስት አድርጉ። ኢትዮጵያ ልክ ነው። ገብታችሁ ሪፖስት አድርጉልኝ እሺ ጋይስ። የሚገርማችሁ ነገር የልጅ ምን እንደተፈጠረ ታውቃላችሁ? በምን አይነት መንገድ እርግዝና ራሱ እንደተፈጠረ ታውቃላችሁ? በጣም የሚያሳዝን አምሽተው እኔ ልሸኝሽ ብሏት ወጡ ማለት ነው። መኪና ውስጥ ነው ተገናኝቷት ያረገዘችው። መኪና ውስጥ ናየው አይደለም ብዙ ሳልሄድበት መኪና ውስጥ እኔ ልሸኝሽ ብሎ ወጥቶ መኪና ውስጥ ነው ወሲብ ያደረጋት። ጠጥታ ነበር ናየው። ከዛ እስር ቤት ሲገቡ እርጉዝ መሆኗን ጃኒ ትሰማለች። ከሱ ነው የሚል ጭጭምታ ሲሰማ ለጃኒ ምንድነው ያላት? ለጃኒ ቃል በቃል ለጃኒ የኔ ልጅ አይደለም ኧረ እኔ ምንም ነገር የለንም አለ። እርግጥ ነው ጠጥቼ አሳስታይ ነበር መኪና ውስጥ አላት። እና ጃኒም የሱ ልጅ እንዳልሆነ ነው የምታውቀው። እንደውም አንድ ጊዜ ጃኒ ወደ እስር ቤት ስትሄድ ከናዮ ጋር ትገናኛለች በር ላይ። ለምን መጣሽ አለቻት ናዮ ለጃኒ ስትላት አስጠርቶኝ ነው የመጣሁት አለቻት። ካንጊኒ ካንቺ ጋር ጨርሷል ስትላት የልጅሽን አባት ፈልጊ ብላት ወደ ጆንጋ ሄደች ማለት ነው። ጃኒ ቃል በቃል የሆነውን ነገር ከዛን እያለቀሰች ከቤት ወደ እስር ቤት ስትሄድ ከውላዳ ቤት ወደ እስር ቤት ስትሄድ ናዮ ለአንዷ ትነግራታለች። ምን ሆነሽ ነው የምታለቅሽው ስትላት የሚገርምሽ ነገር ለሷ ነው ሁሉ ነገር የሚነግረው። ልጅ እንኳን ተዋለን እኔን እንደምንም አይቆጥረኝም ብላ ታለቅስ ነበር መኪና ውስጥ አይደለም ናዮ። ዋሻው ናዮ ልጁ ከተወለደ በኋላ የናዮ እናት ሽምግልና ማቤት እንደምትልክ ታውቃላችሁ? የነ ጆን ቤተሰብና ጆንጋ እስር ቤትም ራሱ እያለ ሽማግሌን የላከችው ልጁን አምኖ ተቀብሎ ልጅቷ እንድትረጋጋ። እሱ ደግሞ ነው አለ። ከዛ ዲኤንኤ ቼክ ተደርጎ ከዲኤንኤም በኋላ ነው ወረቀት ተይዞ ከሽማግሌ ጋር ቢያንስ በስምምነት እንዲያሳድጉ የተስማሙት። በስምምነት መቼ ነው በአዲስ እንደገና ወደ ሪሌሽን የገቡት? አሁን ከጃኒ ጋር ድራማ ሲመጣ ጆን ከ3 ቀን በፊት እንድታድር ጠርታት ማታ ረብሻ ተፈጥሮ መታሃት አልቅሳለን ነው በውበር ቤት የመጣችው። እናቷ ጋር ደውለ አስቸገረችኝ ብላት ሲፈልግ ማታ ይጠራታል። ጋይስ መጠቀሚያ አትሁኚ ጋይስ። እንዳትስቁ ቪዲዮ ስታዩ በጣም ነው የምታዝኑት። አያስቅም ጋይስ አያስቅም። ያየሁትን በጥንቃቄ ነው እንደውም ማውራት የፈለኩት። እኔ እንደ ዛሬ በጥንቃቄ አውርቻለሁ። ከእቃው በፊት ቀድሞ የሰው አፍ ውስጥና ሙሙ ውስጥ ራሱ የሚገባው ጸጉሩ ነው። ጸጉሩን እንኳን ማትላጭ ልክስክስና አትላጭ አይከረከምም እንዴ ይላችኋል። አጭር ጸጉሯን ተቆርጣ ምናምን ናየው። እዚህ ቪዲዮ ላይ ያለው የወሲብ ቪዲዮ በዛ ጸጉሯን እንደዚህ እየሳበ ነው የሚያስልሳት የሚያስጠባት። ቪዲዮ ደግሞ ከጀርባ ነው ያለው። እሱ እዚህ ጋር ነው የሚታየው ሌላው ሰውነቱና ይሄ እንዳላያቸው የሚታወቀው ከኋላ ነው ቪዲዮ ያለው ጋይስ። እናቴ ትሙት ካሜራው ያለው ሙሉ ሰውነቷን ደግሞ ከኋላ አስቀምጦ ቪዲዮ ራሱ አስቀምጦ የሱን ጀርባውንና እንደዚህ ሲል የምታዩት። እኛ ያኔ ለሷ ስንናገርላት ቴንኪው አላለችም። ለዛ ግዴታ እሷ ላይ ቪዲዮ መያዝ ስላለበት ቪዲዮ ይዞ ነው እንደዚህ የሚያሰቃያት ጋይስ።
ቪዲዮ ይዘው ቢያንስ ከአንድ ሁለት ቪዲዮዎች ላሳያችሁ ትንሽ ልብ ላርጋችሁ ዩሲ ያ ቪዲዮ ላይ አብረንም ብሎ ያዘለ እንደዚህ ይወስዳል ካዝሎሽ ከነፋሽ በኋላ አለ እንደ ወደ ቤት እያስለቀሰ ይመለስሽ አዝሎ ያለታውን እንደዚህ አዝሎ ጌም ከቤታ ጋር የተጫወተ ናይሆናት እንዴ አለች ከዛ በኋላ ወደ ቤት ለሊት ተመለሰች ጋይስ እያለቀሰች ተመለሰች ታሷ ጋር ነኝ ብሎ የለም ጃኒን የሚያናድድ እየመሰለው ልጅቷን ህይወት ላይ ጥባጥቤ ጫውትባታል እሷም ደግሞ ለዛ ይፈቀደችለት ይሄው ቪዲዮ ይዞባት ነው ጋይስ ቪዲዮ ይዞባት ደግሞ ሳታውቅ እንደተቀረጸች የሚታወቀው እሷ እንደዚህ ዞራለች ከኋላ ካሜራ አስቀምጧል ራቁቷን እንደዚህ ዝቅ አርጎ እንደዚህ ጥቢ ያላት እንደዚህ ጸጉሯን ይዞ ያንን አጭሩን ጸጉር አታይም እንዳላየችው ከጀርባዋን ያለው ቪዲዮ እና ፊቷን ነው የሚታየው እንደዚህ የልጅ እናት መቼም የሆናችሁት ተሳስማችሁ አይደለም ወይ ተጨባብጣችሁ አይደለም ለምን ነው ፈርተሽ ገረድ ሆነሽ ብትቀሪው ለምን ነው መጠቀሚያ ሲያረግሽ የምትሄጂው ጋይስ በ3 ቀን በ4 ቀን በምናምን ማታ ሲጠራት ትሄዳለች ከዛ ወይ ወሲብ እንዳደረገ ከደበረችው ሂጂ ይላታል በውበር ትመጣለች እናቷ ቤት እያለቀሰች ጆን ዳንኤል ሴት ልጅ ነው ፊት ላይ አንድ ቀን እንትን የምትደፋብህ የፈላ ዘይት እሺ ልጁን አልቀበልም ከዛ እሷ እናት ሽምግልና የምትልከው ምንድነው ቢያንስ ልጅቷ አይምሯ እንዳይጎዳ ብቻ አምኖ እንኳን ይቀበል ለሚዲያ በስተምትወልድ ድረስ እኮ ጃኒ የሱ ልጅ እንዳልሆነ ነው የነገራት አይደለም ይላታል ለምን አንድ ቀን ጠጥተው ከፓርቲ ሲወጡ እኔ ሸኝሻለሁ ብሎ ወጣ መኪና ውስጥ ነው ሴክስ ያረጋት መኪና ውስጥ ነው ያደረጋት ጃኒን የሚያናድድ እየመሰለው ልጅቷን ህይወት ላይ ጥባጥቤ ጫውትባታል እሷም ደግሞ ለዛ ይፈቀደችለት ይሄው ቪዲዮ ይዞባት ነው ጋይስ ቪዲዮ ይዞባት ደግሞ ሳታውቅ እንደተቀረጸች የሚታወቀው እሷ እንደዚህ ዞራለች ከኋላ ካሜራ አስቀምጧል ራቁቷን እንደዚህ ዝቅ አርጎ እንደዚህ ጥቢ ያላት እንደዚህ ጸጉሯን ይዞ ያንን አጭሩን ጸጉር አታይም እንዳላየችው ከጀርባዋን ያለው ቪዲዮ እና ፊቷን ነው የሚታየው እንደዚህ መጀመሪያ እስር ቤት እያለ ስንሄድ ከጃኒ አግኝታ ጠይቃው ስትወጣ ከዛ ሁለቱ ተነጋገሩ ጃኒና ናዮ እኔ ከመናገርሽ በፊት የልጅሽን አባት እወቂ እሱ ነው ይሄን ሁሉ የሚነግረኝ ብላ ሰደበቻት መጀመሪያ ጊዜ ምን ሰሪያለሽ ስትላት ለምን ናዮ ራሷን ታውቃለች ልጁ የጆን እንደሆነ ጃኒ ደግሞ የተነገራትን ያመነችው አረ ምንም የለንም ያለው እሺ ፍቅር ቴንክ እንደዛን ያመነችው ለዛን የልጅሽን አባት ፈልጊ ያለቻት አሁን ናዮ ከሱ ጋር መታየት የምትፈልገው አንድ እልህ ውስጥም ደግሞ ያስገባት ምንድነው ጃኒን ወሰንኩት ለማለትም ትፈልጋለች እሱ ደግሞ እንደገና በቪዲዮ ያዛት አያችሁት ጋይስ ያለችበትን ውጠንቀጥ ከጃኒ ጋር የተነጋገሩት ነገር አለ የልጅሽን አባት ፈልጊ ይሄ ኖርማል ይሄ ክፋት ምናምን አይደለም ያንተ ፍቅረኛ የሆነ ልጅ አርግሽ ያለው ሲል እሱ ደግሞ ነው ሲል ምታምነው የምትወደውን ሰው ነው ለዛ የልጅሽን አባት ፈልጊ ያለቻት ከእስር ቤት ስትወጣ ያን እንዴት አለ ከሱ ጋር መታየቱ የምትፈልገው ሚዲያን እሷን በዛው ጃኒ እንደምታታውቃለች አንድ ያለ ሁለት ደግሞ እሱ ቪዲዮ ይዞባታል ያዘባት ደግሞ ድሮ አይደለም አሁን በቅርብ ነው ከያዘባት አሁን ያን የማይሳይዝባት ምን ሳይለው ኮሲብ ያረጋት አሁን ጸጉሯን አሁን ተቆርጣ ያጭር የተቆረጠችው የለም ቀለም የተቀባችው ቪዲዮ ላይ ቴሌፎን ላይ ለሱ ነው እንደዚህ ጸጉሯን ይዞ ነው የሚያስደፋት እቺ ጸጉሯን አጭሯ ሰው ሁላ ትበድላታለን ብለን የጨውንበት ጊዜ የለም ያኔ ነው ቪዲዮ ያዘባት ለምን መታ ቴንኪውን ብላ ነበር ምንም ብላ ነበር ምናምን ገብቶቻል ለማንኛውም ዋስትና ያስፈልገው ነበር
እኔ ከናየው ጋር መጣላው መቼ መሰላችሁ? እኔን አንገቴን ያስደፋችኝ ጊዜ መታ ጆንን ዲፌንድ አድርጋ እኔ እንደዚህ አይደለሁም ካለች እኔን እጄን ታውጡኛላችሁ ከዚህ ነገር ውስጥ። እሺ ያኔ እኔ አንድ ቪዲዮ ብለቅ እጠየቃለሁ ጋይስ። እኔ እንደዚህ ራሴን ሰጥቼ መታ ዲፌንድ ካረገችው ከኔ ጋር ከእናንተ ጋር አትጣላም። ፓፒ አትጣላም። እንዳታረገው ንገሯት፣ ሜንሽን አርጓት እንዳታረገው። ጆን ዳንኤልም አሁን ከውስጥ በውስጥ ሃይ በለኝ፣ አሁን እልክላለሁ ፎቶ። ናዮም ተጠራጥረሽ ከሆነ ሃይ በይኝ፣ አሁን ልላክልሽ። አሁን ሃይ በለኝ፣ አሁን ስክሪንሾት አድርጌ ፎቶ ልላክልህ።